ማንቸስተር ዩናይትድ ከሰንደርላንድ ጋር ባረገው የ36ኛ ሳምንት የፕሪሚየር ሊግ ጨዋታ 0-0 በሆነ በአቻ ውጤት ተለያይቷል። ሰንደርላንዶች በዚህ ጨዋታ ላይ የገጠሙት ማንቸስተር ዩናይትድን ሳይሆን ሰኒ ለማንስን ነው። ሰኒ ለማንስ በዚህ ጨዋታ ላይ የማንቸስተር ዩናይትድ ምርጡ ተጫዋች ነበረ። 4 ሴቮችን እንዲሁም ደግሞ 2.05 የሚሆኑ የጎል ኤክስጂዎችን ፕሪቨንት ማድረግ ችሏል፣ መመለስ ችሏል። የሱ ሴቮች ባይሆኑ ማንቸስተር ዩናይትድ ይህንን ጨዋታ 2 እና ከዛ በላይ ገብቶበት መሸነፍ ነበረበት። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ትልቅ ሚስ የነበረው አንክል ካሰሜሮ በዚህ ጨዋታ ላይ አለመሰለፉ እንዲሁም ደግሞ ቤንች ላይ አለመሆኑ ነው። የሱን ቦታ ተክቶ ሲጮት የነበረው ሜሰን ማውንት አይደለም ለማንቸስተር ዩናይትድ ለሰንደርላንድም የማይመጥን ፐርፎርማንስ ነበረ ሲያሳይ የነበረው። ከዛሬ ጨዋታ ላይ ካሰሜሮ ያልተሰለፈበት ምክንያት በጉዳት አይደለም፣ አይ ቲንክ ረፍት ተሰጥቶት ነው። ከዛ በተጨማሪ በቀሪዎቹ 3 ጨዋታዎች ላይ ቢጀምር በቀጣዩ ሲዝን በማንቸስተር ዩናይትድ ማሊያ ማየት አለብን የሚል የኮንትራክት ትሪገር ስለነበረው ነው እየተባለ ነው። ነገር ግን የሱ አለመኖር በጣም ቢግ ቢስ ነበረ በዚህ ጨዋታ ላይ። እሱ በተጨማሪ ሚስ ያደረግነው ተጫዋች ቤንጃሚን ሴስኮ ነው። ዋን ቲንግ አይ ውድ ሴይ የብሩኖ ፈርናንዴስ 21ኛ አሲስቶቹን ማየት የምንፈልግ ከሆነ በጆሹዋ ዘክሲ እንዲሁም ደግሞ በሜሰን ማውንት መጮት የለብንም። ካሰሜሮ እና ቤንጃሚን ሴስኮ የማይጀምሩ ከሆነ እኛም ሾቶን ታርጌት ለማድረግ ጎል ለማስቆጠር በጣም ነው የምንቸገረው። እኔ እንደ ጨዋታ በጣም የወረድንበት ነበረ። አይ ቲንክ በማይክል ካሪክ ስር በተለይም ደግሞ ከአርሰናሉ ጨዋታ በኋላ ብዙ ጥሩ ያልሆኑ ፐርፎርማንሶችን አይተናል። ነገር ግን የዛሬውን የሚስተካከል የለም። ከ90 ደቂቃ በኋላ ነው የመጀመሪያ ሾቶን ታርጌታችንን ማድረግ የቻልነው። ሆፕፉሊ በቀጣይ ጨዋታ ላይ ካሰሜሮ ወደ ቡድኑ ተመልሶ በፐርፎርማንስም ሆነ በውጤት ደረጃ የተሻለ ነገር እናያለን። የብሬኑንም 21ኛ አሲስቶች የምናይበት ጨዋታ ያርግልን ብዬ እመኛለሁ። በጨዋታ ላይ የታዘባችሁት ነገር ምንድን ነው? ኮመንት ላይ አሳውቁ። ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ከሞን ዩናይትድ